ብዙዎቻችሁ በዓለም ላይ ውድ ከሚባሉ የእግር ኳስ ዋንጫ ውስጥ የፕሪሚየር ሊግ እና የቻምፒዮንስ ሊግ ዋንጫ ከ1 እስከ 10 የደረጃ ሰንጠረዥ ውስጥ እንደሚገኙ ግምታችሁ ይሆናል። በዛሬው ቪዲዮአችን የዓለማችን 10 ውድ ዋንጫዎችን የምንመለከት ሲሆን ከነዚህ መሃል የዓለማችን ታዋቂውና ዝነኛው የፕሪሚየር ሊግ እና የቻምፒዮንስ ሊግ ዋንጫዎች ይኖሩ ይሁን የሚለውን የማስቃኛችሁ ይሆናል። ይህንን ቻናል ሁላችሁም ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ብትሆኑ በየዕለቱ አስገራሚ፣ አስደናቂና አነጋጋሪ አዝናኝ ፕሮግራሞች በየዕለቱ ወደ እናንተ ይደርሳሉ። ይህንን ቪዲዮ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በማኖር አብራችሁ እንድትቆዩ ስል ጋበዝኩ። በዓለማችን ላይ ውድ ከሚባሉ ዋንጫዎች በ10ኝነት ደረጃ የተቀመጠው የጀርመን ቡንደስሊጋ ዋንጫ ሲሆን ይህም ዋንጫ 57102 የአሜሪካን ዶላር በማውጣት 10ኛ ደረጃን ይዟል። 9ኛ ሴሪያዊ ዋንጫ። ይህ ዋንጫ ለጣሊያን ሊግ ሻምፒዮን የሚሰጥ ሲሆን ዋንጫው 66000 የአሜሪካን ዶላር በማውጣት 9ኛ የዓለማችን ውድ ዋንጫ መባል ችሏል። 8ኛ አፍኮን። ይህ የአፍሪካ ዋንጫ ሁላችን አፍሪካውያን የምናውቀው ሲሆን ይህ ዋንጫ 150,000 የአሜሪካን ዶላር በማውጣት የዓለማችን ውዱ ዋንጫ መባል ችሏል። 7ኛ ዩኤፍኤ ሱፐር ካፕ። የሱፐር ካፕ ዋንጫ። ይህ ዋንጫ የቻምፒዮንስ ሊግ እና የዩሮፓ ሊግ አሸናፊ በመጫወት ለአሸናፊ ቡድን የሚሰጥ ሲሆን ዋንጫው 470,000 የአሜሪካን ዶላር በማውጣት 7ኛ ውዱ የዓለማችን ዋንጫ መሆን ችሏል። 6ኛ የላሊጋ ዋንጫ። ይህ ዋንጫ ለስፔን ሊግ አሸናፊ የሚሰጥ ሲሆን ዋንጫው 600,000 የአሜሪካን ዶላር በማውጣት 6ኛ የዓለማችን ውዱ ዋንጫ መባል ችሏል። በ5ኛነት የተቀመጠው ቤተሰቦች ባላንዶር ሲሆን ይህ ዋንጫ ለግለሰብ የሚሰጥ ሲሆን ግለሰቡ ለሚጫወቱበት ቡድን የተለያዩ ዋንጫዎችን ማሳካት አለበት። በአሁኑ ኮንቴክስት ደግሞ የዓለም ዋንጫን ማሳካት ወይ ለሀገሩ ማንሳት አለበት። ይህ ባላንዶር 805,439 የአሜሪካን ዶላር በማውጣት 5ኛ የዓለማችን ውዱ ዋንጫ መባል ችሏል። ይህም ዋንጫ የተሰራው በወርቅ ቅብና ውድ ከሚባሉ ማዕድኖች ነው። 4ኛው የኤፍኤ ካፕ ዋንጫ። ይህ ዋንጫ አብዛኞቻችን የምናውቀው ሲሆን የእንግሊዝ ቡድኖች ሊግ 1 እና ሊግ 2 ቡድኖች በመጫወት የሚያገኙት ዋንጫ ሲሆን ዋንጫው 1.18 ሚሊዮን የአሜሪካን ዶላር በማውጣት 4ኛው የዓለማችን ውድ ዋንጫ መባል ችሏል። 3ኛ ዩሮፓ ሊግ። ይህ ዋንጫ 15 ኪሎ ግራም የሚመዘን ሲሆን ዋንጫውም 4.5 የአሜሪካን ዶላር በማውጣት 3ኛ የዓለማችን ውድ ዋንጫ መሆን ችሏል። 2ኛው የዓለማችን ውድ ዋንጫ ኮፓ ሊበርታዶረስ ዋንጫ። ይህ የደቡብ አሜሪካ የእግር ኳስ ቡድኖች በመጫወት የሚያገኙት ሲሆን ዋንጫውም በውድ ሲልቨሮች እና ወርቆች የተሰራ ሲሆን 8.5 ሚሊዮን የአሜሪካን ዶላር በማውጣት 2ኛው የዓለማችን ውድ ዋንጫ መሆን ችሏል። 1ኛ ዘ አይካኒክ ወይም የፊፋ ወርልድ ካፕ። ይህ ዋንጫ የዓለማችን የተመረጡ ሀገራት በፊፋ አዘጋጅነት የሚጫወቱለት ሲሆን ዋንጫውም የተሰራው ከ18 ካራት ንጹህ ወርቅ 36.8 ሴንቲሜትር ርዝማኔና 6.14 ኪሎ ግራም የሚመዝን ሲሆን ዲዛይን የተደረገው በጣሊያናዊ ስካልፕቶር ሲልቪዮ ጋዚንጋ በሚባል ግለሰብ ሲሆን ዓለማችንም ይፋ ሆኖ የተያወቀው በ1974 እንደ አውሮፓውያን አቆጣጠር ሲሆን ዋንጫውም 20 ሚሊዮን የአሜሪካን ዶላር በማውጣት 1ኛው የዓለማችን ውዱ እና ብርቅዬው ዋንጫ መባል ችሏል። ካቾቼ እንግዲህ የዓለማችን 10 ውዱ ዋንጫዎች ይህን ይመስሉ ነበር። ቤተሰቦች ሰብስክራይብ እስካሁን ካላረጋችሁ ሰብስክራይብ በማድረግ አዝናኝ አስተማሪ የሆኑ ቪዲዮዎች በየዕለቱ ይደርሶታል። ሀሳብ አስተያየታችሁን ኮሜንት ላይ በማኖር እንዲስተካከልላችሁ እንዳሻሽልላችሁ የምትፈልጉት ነገር ካለ ኮሜንት ላይ አኖሩልኝ። ይሄን አስተካክል፣ ይሄን አሻሽል በሉልኝ። ሀሳብ አስተያየታችሁ ገንቢና ጠጋኙ ለኔ ለቀጣዩ
የዩቱብ ጉዞዬ ስለሚያስፈልገኝ የሀገሬ ልጆች ሀሳባችሁን በትህትና እንድትገልጹልኝ ስል በአክብሮት እጠይቃለሁ። በቀጣይ በአዲስ ባበዱ ቪዲዮዎች እስከምንገናኝ ባላችሁበት ቸር ሰላም ቆዩልኝ። ሀገራችንን እግዚአብሔር ይጠብቅ፣ ሰላም ያርግልን። ፍቅር ጤና ለሁላችን። እወዳችኋለሁ ባይ